የዘንድሮ ሰባተኛው ጠቅላላ ድምፅ መስጫ ቀን ግንቦት 4 ቀን ሆኖ ጸደቀ። የኢትዮጵያ ብሔራዊ ምርጫ ቦርድ በተያዘው ዓመት የሚካሄደው ሰባተኛው ጠቅላላ ድምፅ መስጫ ቀን ግንቦት 24 ቀን 2018 ዓ.ም እንዲሆን ማጽደቁን አስታውቋል። ቦርዱ ዛሬ ለመገናኛ ብዙሃን በሰጠው መግለጫ የሰባተኛው ጠቅላላ ምርጫ ጊዜ ሰሌዳን ይፋ አድርጓል። የቦርዱ ዋና ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ባለፉት ወራት በርካታ ስራዎችን ማከናወናቸውን ጠቅሰው የፓርቲው እንዲሁም የግል የሚወዳደሩ እጩዎችና መራጮች የሚመዘገቡበትን የዲጂታል ስርዓት መዘርጋቱን አስታውቀዋል። ሰብሳቢው ለእጩዎቹ ምዝገባ የሚያስፈልጉ ሰነዶችን ማስገባትና የእጩዎች ምዝገባ ማካሄድ እንደሚለያይ ያነሱት ሰብሳቢዋ ምርጫ ቦርድ ከህዳር 8 2018 እስከ ህዳር 23 ቀን ድረስ የጠየቀው ፓርቲያቸው ምዝገባ ሰነዶችን እንዲያቀርቡ እንደሆነም ጠቁመዋል። እጩዎች ምዝገባን በተመለከተ የሚከናወነው ከታህሳስ 1 እስከ ጥር 1 ቀን መሆኑን ገልጿል። ከሰሞኑ የምርጫ ክፍል ጽህፈት ቤት ስራ ኃላፊዎች የምልመላ ስራ እየተሰራ እንደሚገኝ ገልጸው 131 ሺህ አመልካቾች በአሁኑ ወቅት የጽሁፍና የቃል ፈተናን እየወሰዱ መሆኑን ተናግሯል። አክለውም ፈተናውን ያለፉ ስራ አስፈጻሚዎች ማስረጃቸውን ቦርዱ ለፖለቲካ ፓርቲዎች እንደሚልክ የገለጹት ወይዘሮ ሜላትወርቅ ፓርቲዎችን ገለልተኛነቱን መተቸት እንደሚችሉ ጠቁመዋል። አያይዘውም የመራጮችን ትምህርት ለመስጠት 143 ለሚሆኑ የሲቪል ማህበረሰብ ድርጅቶችን ፍቃድ መስጠቱን አመልክተዋል። ምርጫውን ለማካሄድ አስቸኳይ ሁኔታ መኖሩን በተመለከተ ማብራሪያ የሰጡት ሰብሳቢዋ አስቻይ ሁኔታም በአንድ ቀን፣ በ3 ቀን፣ በ5 ቀን የሚሰራ አይደለም፣ ቀጣይነት ያለውና እስከ ምርጫው ዕለት ድረስ የሚከናወን ስራ ነው ብለዋል። አስቻይ ሁኔታ ሲል የጸጥታ ሁኔታዎችን ብቻ ለመሆናቸውን የገለጹት ሰብሳቢዋ መሬት ላይ ያለውን የፖለቲካ ምህዳር እንደሚያካትትም ገልጿል። በዚህም ፓርቲዎቹ እንደ ልባቸው ይንቀሳቀሳሉ የሚለው ላይም የቦርዱ ዕለት ተዕለት እየሰራ መሆኑን አጽንኦት ሰጥተዋል። እንደ ወልቃይት ባሉና የይገባኛል ጥያቄ በሚነሳባቸው አካባቢዎች ላይ ምን ታስቧል ከሚል በጋዜጠኞች ጥያቄ የቀረበላቸው ሰብሳቢዋ ሙሉ በሙሉ ምርጫዎች፣ ክልሎችና ሰብሳቢዎች ለይተን አልጨረስንም ሲሉ ጠቅሰው ልየታው እንዳልተጠናቀቀ ይፋ እንደሚያደርግ ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ከፖለቲካ ፓርቲ መሪዎች ጋር ጥቅምት 10 ቀን 2018 ዓ.ም ባደረገው የምክር ስብሰባ ላይ ሰባተኛ አጠቃላይ ምርጫ ግንቦት 24 ቀን እንደሚካሄድ ምክረ ሀሳብ አቅርቦ እንደነበር ይታወቃል። ተቃዋሚ ፓርቲዎች ግን የሀገሪቱን የጸጥታ ሁኔታና እየጠበበ ያለውን የፖለቲካ ምህዳር ላይ ያላቸውን ቅሬታ ገልጸዋል። አሁን ባለው ሁኔታ ታማኝነት ያለው ምርጫ ማካሄድ እንደማይቻል ስጋታቸውን አቅርበዋል። ዛሬ የቦርዱ መግለጫ ላይ ሰብሳቢዋ ህወሓትን በተመለከተ ሲናገሩ ቦርዱ ፓርቲውን መሰረዙ የሚታወቅ ነው ያሉ ሲሆን ምርጫ ቦርድን በተመለከተ ከህወሓት ጋር እየተደረገ የሚገኘው ውይይት አለመኖሩን አመላክተዋል። የፕሪቶሪያው ስምምነትን በተመለከተ ለቀረበላቸው ጥያቄ የፖለቲካ ጉዳይ ስለሆነ በፖለቲከኞች የሚፈታ ነው ብለዋል። አካባቢያዊ ምርጫን በተመለከተ ለቀረበላቸው ጥያቄ አካባቢያዊ ምርጫውን ለማካሄድ በጣም ሰፊ ዝግጅት የሚጠይቅ መሆኑን፣ አጠቃላይ ምርጫውን የሚያካሂዱ በጎን አካባቢያዊ ምርጫውን ማድረግ አስቸጋሪ ነውና ስብሰባው ውስብስብም ይሆናል ብለዋል። ሆኖም አጠቃላይ ምርጫም ሲያልቅ ወደ አካባቢያዊ ምርጫ ይካሄዳል ሲሉም ጠቁመዋል። ሚዲያን በተመለከተ ቦርዱ ለየትኛውም ሚዲያ ዝግ አለመሆኑን አጽንኦት ሰጥተዋል። ነገር ግን ለሁሉ መገናኛ ብዙሃን በተናጠል አስተያየት ለመስጠት ካለው ተደራራቢ ስራ ጫና አንጻር አስቸጋሪ መሆኑና የዛሬውን ጋዜጣዊ መግለጫ መስጠት ካስፈለገበት ምክንያቶች ውስጥም አንዱ መገናኛ ብዙሃን የሚያነሷቸውን ጥያቄዎች ለማስተናገድ መሆኑን አመላክተዋል። ምርጫ ቦርድ በአቶ ጌታቸው ረዳ ለሚመራው ስምረት የክልል ፓርቲ ህጋዊ እውቅናን ሰጠ። የኢትዮጵያ ብሔራዊ ምርጫ ቦርድ በቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና በአሁኑ ወቅት የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስቴር ሆነው በማገልገል ላይ ባሉት አቶ ጌታቸው ረዳ ለሚመራው ትግራይ ዲሞክራሲያዊ ስምረት ክልል ፓርቲ እውቅና ሰጥተዋል። በቀድሞ የህወሓት ከፍተኛ አመራሮች የተመሰረተው የትግራይ ዲሞክራሲያዊ ስምረት ፓርቲም በጥቅምት ወር አቶ ጌታቸው ረዳን ፕሬዝዳንትነት አድርጎ መርጧል። ግንቦት 18 ቀን 2017 ዓ.ም ከኢትዮጵያ ብሔራዊ ምርጫ ቦርድ ጊዜያዊ የምዝገባ ፍቃድ ተሰጥቶ ሲንቀሳቀስ የነበረው ፓርቲው በትግራይ ክልል አዲስ የፖለቲካ እይታ ለማቅረብና ህወሓትም ሆነ ኢህአዴግ በዓለም ማህበረሰብ ዘንድ ይቀርባቸው የነበረ ሂስን ከመሰረቱ ለሚያርም የተመሰረተ መሆኑን መስራቾቹ ገልጿል። የስምረት የውጭ ግንኙነት አስተባባሪ ፕሮፌሰር ክንደያ ገብረሕይወት ከዚህ ቀደም ለአዲስ ስታንዳርድ እንደተናገሩት ፓርቲው የተመሰረተው ዓለማችን አሁን ከደረሰችበት አስተሳሰብ ግምት ውስጥ በማስገባት የአካባቢውንና የሀገራዊውን አጠቃላይ ሁኔታ ታሳቢ በማድረግ እንዲሁም ትግራይ ውስጥ በተለይ አርሶ አደሩ በወጣቱና በምሁሩ እየተቀጣጠለ ያለውን የለውጥ ፍላጎትም ለማሟላት ታሳቢ የተደረገ አስተሳሰብ አስፈላጊ መሆኑን በመገንዘብ ነው ብለዋል። አክሎም የፓርቲው ርዕዮተ ዓለም
የዜጎች መብትና ነጻነት በከፍተኛ ደረጃ ማክበርና ማስጠበቅ የሚያስችል መሆኑን ገልጿል። በሌላ በኩል ደግሞ በዓለም ማህበረሰብ ዘንድ ይቀርብ የነበረ ሂስን በመሰረቱ የሚያርም ነው ብለዋል። ፓርቲው መስራች ጉባኤውን ጥቅምት 14 ቀን 2018 ዓ.ም አዲስ አበባ ያደረገ ሲሆን የፓርቲው ፕሬዝዳንትና ምክትል ፕሬዝዳንት 7 ጉዳይ አስፈጻሚ ኮሚቴ አባላት እንዲሁም 31 የምክር ቤት አባላትን መርጧል። በዚህም መሰረት አቶ ጌታቸው ረዳ ፕሬዝዳንት ሆነው ተመርጠዋል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም